ሰላም ጓደኞቼ፣ ወደ እኔ ቻናል እንኳን በሰላም መጣችሁ። ዛሬ የምንነጋገረው ርዕስ ቁመት ለመጨመር ወይም ረጅም ለመሆን ፈጣን መንገድ የሚል ነው። አብዛኛውን ጊዜ ቁመት በጄኔቲክስ ነው፣ በተፈጥሮ መንገድ መጨመር አይቻልም ሲባል ሰምታችሁ ሊሆን ይችላል። ይህ ደግሞ የተሳሳተ አመለካከት ነው። ቁመታችሁ እንዲያድግ በዋነኝነት አጥንታችሁ ማደግ አለበት። ቁመታችን የሚወሰነው ከ70 እስከ 80 በተፈጥሮ ወይም በጄኔቲክስ ሲሆን ከ20 እስከ 30 ደግሞ አመጋገብ፣ የጤና ሁኔታ፣ ሆርሞንና ፖስቸር ይወስኗል። ስለዚህ ዛሬ ለእናንተ ጠቃሚና ቀላል የሆኑ ምክሮችን እነግራችኋለሁ። ይህን ቻናል ሰብስክራይብ በማድረግና ለአጭሩ ጓደኛችሁ ሼር በማድረግ ቪዲዮን ጀምሩት። 1. ጤናማ አመጋገብ። ቁመት ለመጨመር በጣም አስፈላጊው ነገር ጤናማ ምግቦች ናቸው። ለምሳሌ ፕሮቲን፣ ካልሲየም፣ ቫይታሚን ዲ እና ሌሎች ማዕድናትን የሚያበረታቱ ምግቦች በብዛት ተመገቡ። ለምሳሌ ዶሮ፣ እንቁላል፣ ወተት፣ አትክልትና ፍራፍሬዎችን በብዛት ብሉ። 2. በቂና ያልተቆራረጠ እንቅልፍ። የእድገት ሆርሞኖች በእንቅልፍ ወቅት ይለቀቃሉ እናም በጣምም ይጨምራሉ። ስለዚህ በቀን ከ7 ሰዓት እስከ 9 ሰዓት ጥሩ እና ያልተቆራረጠ እንቅልፍ አግኙ። 3. የአካል ብቃት እንቅስቃሴ። ስፖርት ለቁመት በጣም ወሳኝ ነገር ነው፣ ግን ሁሉም እንቅስቃሴዎች ለቁመት ለመጨመር አይረዱ። ቁመት እንዲጨምር ከሚረዱ እንቅስቃሴዎች ውስጥ ሳይክል መንዳት፣ የእግር ኳስ፣ ዋና፣ ስትረች እና ብዙ አሉ። እነሱም በሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁ። 4. ትክክለኛ ፖስቸር ወይም የአካል አቀማመጥ። በትክክል ቀጥ ብሎ መቆም እና መቀመጥ አስፈላጊ ነው። የተጠማዘዘ አንገት ወይም ጀርባ ረጅም እንዳትሆኑ ሊያደርጋችሁ ይችላል። 5. እድገት የሚያቆሙ ነገሮችን ያስወግዱ፣ እንደ ካፌን፣ የስሜት ጫና፣ ጭንቀት እና ሌሎችን እድገት የሚያቆሙ ነገሮችን ያስወግዱ። ማሳሰቢያ፣ እድገት በዋነኝነት በጄኔቲክስ ይወሰናል። ከፑበርቲ እድሜ በኋላ ትልቅ ለውጥ ማድረግ አስቸጋሪ ነው። ነገር ግን አቬሬጅ የሚባለውን ቁመት ላይ መድረስ ትችላላችሁ። ያው አጭር አትባሉም ማለት ነው። ረጅም መሆን ከፈለጉ ከላይ የተጠቀሱትን ምክሮች ይከተሉ። ለተጨማሪ ጠቃሚ ምክሮች ቻናሌን ሰብስክራይብ ያድርጉ እና አስተያየት ይስጡ። አመሰግናለሁ።